በሰላም የታለ ልብስሽ? ምንድነው? ቆይ የተፈጠረ ነገር አለ? ሰሚኛለሽ? እዚህ ቤት መቀጠል ከፈለግ ሰራተኛ መስለሽ መኖር አለብሽ። አለበለዚያ ግን ፍቅረኛ ሳሚ ሊሳሳት ይችላል። እሺ? ቆይ ምን ለማድረግ እየሞከርሽ ነው ያለሽው? ኮተትሽን ሰብስቤ ላቃጥልልሽ ነው። ሁለት ቅያሬ ልብስ ካለሽ ይበቃሻል። ስሚ ደግሞ ደግሜ ላስጠንቅቅሽ፣ አይኖችሽን ከሳሚ አይነ ላይ ብታነሽ ነው የሚሻልሽ። እሺ? ደግሜ አልነግርሽም። ይኸውልሽ አንቺ ምንድነው ሆነ አስቀምጠሽ ስቀጁ ነው አይደለም እንጠጣ ወይስ ነገላችን ነው ያቀረብሽ? እኔ እንትን እያለኝ እሷን ከምትናገሪ ውሃውን መቅዳትሽ እንዴ? ይሄ እኮ ከግድያ ሙከራ ይተናነስ። አትናገሪያት እያልከኝ ነው? እኔ ስለሷ አላወራሁም። እኔ እንትን እያለኝ እሷ ውሃ እስከምትቀዳ መጠበቅ ነበረብሽ? እኔ የምልህ እኮ እሱን ነው። ሲጀመር ቀርታ ማስቀመጥ ነበረባት። እያወራሁ ያለው ስለሷ ስህተት አይደለም፣ ስለ አንቺ ቸልተኝነት። ሳሚ እሷ ልክ ነች። እኔ ውሃውን አስቀምጬ መቅዳት ነበረብኝ። በጣም ይቅርታ። ሳይ ስሚ አንቺ እቅድሽ ምንድነው? ማለት አልገባኝም። ለምን እንደ ሰራተኛ ያደርግሽ? ምግብ ስታቀርቢ እጅ ማስታጠብ፣ ውሃ መቅዳት የቤት ሰራተኛ ግዴታ መሆኑን ረስተሽው ነው? ልክ ነሽ አልኩሽ እኮ አይደለ? ጥፋተኛ ነኝ። ለዛም ደግሞ ይቅርታ ጠይቄሻለሁ። ያንቺ ይቅርታ የኔን ሳሚ ከሞት የሚመልስልኝ መሰለሽ እንዴ? ስሚኝማ ለምን ሌላ ቤት አላስቀጠርሽ? እነሱ ከሚከፍሉሽ በላይ የሚከፍሉሽ ሰዎች አገናኝሻለሁ። አይ አልፈልግም። እዚህ በጣም ደስተኛ ነኝ። ሲጀመር የቤት ሰራተኛ ነሽ እኮ ስለምን ደስተኝነት ነው የምታወሪው? ይቅርታ አሁን ተሸክሜያለሁ። ታሳልፊ። ሰራተኛ እኮ ነሽ፣ መሸከም ደግሞ ስራሽ ነው። ይሄን አታውቂም? ስሚ ደግሞ ከሳሚ ጋር ስትሽሎኮለኪ ዳግመኛ ባገኝሽ ምን እንደማረግሽ አታውቂም። እሺ? ስትሽሎኮሎኪ ማለት ገብቶሻል? እባክሽ አንቺ የቤት ሰራተኛ ነሽ፣ እሱ ደግሞ ንጉስሽ ነው። ያው ባሪያው መሆንሽን ላስታውስሽ ብዬ ነው። እሱማ ንጉስም አሽከሩን ይወዳል አይደል እንዴ? ተረቱ ቆሻሻሽ። ልክ ነሽ። ሳሚ በጣም የሚወደድ አይነት ሰው ነው። ግን እስከዛሬ ድረስ አንቺ ፍቅረኛው አለሽ ብዬ ምንም ነገር አላሰብኩኝም ነበረ። ለነገሩ ሳሚ እንዳንቺ አይነት ሴት አይገባውም ነበረ። ከዚህ በኋላ ደግሞ ስራዬን እጀምራለሁ። ምን አልሽ አንቺ ውሻ? ነቂ። እዚህ በኋላ እንድትጨማለቂብኝ አልፈቅድልሽም። አሁን እቺ ሴጣን ያለችኝን ሁሉ ከነገርኩት እንደምትመኘው ይገባውና እንደውም ሊሳሳትና ሊቀርባት ይችላል። ለሱም ትዝ ያላለውን ነገር ትዝ ማስባል ነው። ስለዚህ ምንም መናገር የለብኝም። ለጊዜው ጸባይን አስተካክዬ ቀልቡን ሰብስቦ ልቡን ወደኔ እንዲመልስ ነው ማድረግ ያለብኝ። አሁን እንደዛ ነው ይሻላል። እሺም ዛሬ ሰው ታረጊ። ለምን? 15 ደቂቃ አርፍጃለሁ። ለምን 15 ሰዓት አታረፍድም? አንተ መጠበቅ የሚሰለቸኝ ይመስላል? የኔ ልዩ ዛሬ ደግሞ ሌላ ሴት ሆነሻል። ማለት ሌላ ጊዜ ነገረኛ ነሽ እያልከኝ ነው አይደል? አላልኩም። ሌላ ጊዜ ልክ እንደዚህ ነሽ። ይቅርታ ሳሚዬ፣ ስለምወድ እኮ ነው ስታረፍድ የምነጫነጨው። አውቃለሁ የኔ ውድ፣ እኔም እኮ እወድሻለሁ። ግን ለምንድን ነው በጣም አጣርፈሽ እፈልጋለሁ ብለሽ የጠራሽኝ?
እንዴ ምንም አረ ምንም ያው ስለናፈቀኝ እኮ ነው። ደግሞ ሰሞኑን ስንጨቃጨቅ ስለነበረ ያው ትንሽ አብረን ጊዜ እንድናሳልፍ ብዬ እኮ ነው። ምን ነው አልናፈቀውም እንዴ? ማስቸኳይ እፈልግሃለሁ ስትይኝ እኮ ምን ሆንሽ ቢቢዬ ነው እኔማ። በቃ ስናፍቀኝ ቶሎ ላገኝ ፈለግኳ። ምን ተፈጠረ ብዬ ስራ ሁላ ትቼ ነው የመጣሁት። እና ስራዬን አቋርጬ ወደ አንቺ መምጣት አልነበረብኝም እያልከኝ ነው? አይ እንደሱ ማለት አይደለም። ቡናውን እየጠጣሽ መቼም እኔን ለማሳሳት ነው። እቺ ልጅማ የሆነ ነገር ከኔ ሳትፈልግ አትቀርም። አዊ ጋሺ መጣ እንዴ? ደግሞ ጎበዝ ከሆንሽ በደንብ የምትንከባከብኝ ከሆነ ጸባይሽን እያየው ደሞዝ ጀምረልሻለሁ። ኧረ አያስፈልግም ጋሺ። ወይኔ ሰላሜ፣ በጠዋት እዚህ ቁጭ ስራ አስፈታውሻል። በጣም ይቅርታ። እድሜሽን በሙሉ ወጥ እየሰራሽ ከምትኖሪ ባልኩሽ ነገር ተስማምተሽ ብትኖሪ የተሻለ ኑሮ ስትኖሪ ነበር። አይ ጋሺ ይሄ ይሻለኛል። እንግዲያውም በቃ ኪችን ለኪችን እየተረመጠመጠሽ ብትኖሪ ይሻልሻል። መጣው በቃ ያው እንደደረስኩ ተረው። መናገር ፈርቼ እንጂ እኔ ላንተ የተለየ ስሜት ነው ያለኝ። ዛሬ ደፍረህ ስለቀረብከኝ እጅግ በጣም ደስ ብሎኛል። ሰውን በሰውነቱ ብቻ የምታከብር ሚዛናዊ ሰው ነህ። አንተ ልዩ ወንድ ነህ። እኔ ለአንተ ልዩ ስሜት አለኝ። አላቅም አንተ ስለኔ ያለህን ስሜት እንጃ። ግን አንዳንድ ወረቀቶች እኮ ፈርሜ አስቀምጬልሃለሁ። ከመጣሁ ወጥቻለሁ። መጣሁ። ይኸውልሽ የምትፈልጊውን ነገር ማድረግ ትችያለሽ። ምንም አይነት ፍርሃት እንዳይሰማሽ እሺ? ጋሺ እኔ ምንም አላሰብኩኝም። ምንም አላሰብኩም ማለት ችግር የለውም። አይዞሽ፣ ምንም ማፈር አይገባሽም። እንቅልፍ ቃዥዮትን ቆጥረውብኝ ከሆነ እንደዛ እንዳያስቡ፣ በሌላ ነገር አይደለም። ሆን ብሎ አጎንብሶ ማቃዠት አለ እንዴ? የቁም ቅዠት እኮ የልብ ምኞት እኮ ነው። አይ ስራ በዝቶብኝ እኮ ጋደም ምስል እንቅልፍ ሸለባ አድርጎኝ ያወራሁት ነገር ነው። እኔስ ምን አልኩ? ሲደክምሽ እኮ እኔ ደገፍ ላድርግሽ እኮ ነው ያልኩት። ኧረ እኔ በጭራሽ እንደዛ አላሰብኩኝም። ምንም ጭራሽ ሀሳቡ የለኝም። እንግዲህ ነገርኩሽ፣ ፍርሃትሽን በልክ አድርጊ።
ምንም ቢሆን የወደደሽ የቤቱ ጌታ መሆኑን ማወቅ አለብሽ። እንዴ ከፈለኩ ደግሞ ድል ባለ ሰርግ አረጋሽ እንዴ አንድ ያምልጦሻል። እንግዲህ በቃ ጭር ሲል እንገናኛለን። እሺ እኔ ቆንጆ አትፈሪ። እንዴ ምንድን ነው? ይሄ ቀላል ነገር ነው። እንዴ ጭር ሲል እንገናኛለን። ጠብቅሻለሁ። ሻወር ልትወስጂ መሆን አለበት መቼስ በጤናሽ። በፓንት ቤት ውስጥ አትቀመጭ። ነገሩ ገጣሪ የሚያምርበት ቁጣ ሲያደርግ ነው አይደል? ስለዚህ በደንብ አለችው ትጋለሻለሽ። ቆይ ምን እያደረግሽ ነው? ለምን ክብርሽን አትጠብቂ? የታባሽ የምታውቂውን ክብር ነው ገረድ። አሁን ይልቁንስ በደንብ አድርገሽ እሽት አድርገሽ አጽጆ። እሺ በደንብ አድርጌ እወለውላለሁ። ግን ሳሚዬ ሲመጣ ነው የምወለውለው። መቀመጬን ወደ እሷ ዙሬ ነው የምወለውለው። ምን ለማድረግ እየሞከርሽ ነው? ያልኩሽን። አንቺ ተነሽና ወልዊው ቤቱን። ነገርኩሽ እኮ ሳሚ ሲመጣ። አሪም ትመስላለሽ በመቤቴ። ጎበዝ ልጅ። ምን እንደማደርግሽ አታውቂም። እሺ ጠብቂ፣ ቆይ እሰራልሻለሁ። ምንም አታመጪ። ወይ ሳሚ እንዴት ነው ግን የቻልካት? ጽናቱ ይስጥ። ሰላም ሰላም፣ አንቺ ሰላም ሰላም፣ ምንድን ነው? ሰላም ሰላም፣ ምንድን ነው? ምን ሆንሽ ነው? ምንድን ነው የተፈጠረው? እንጃ እኔም አላወኩኝም። ምን ማለት አላወኩኝም? ቆይ ጠብቂ፣ ታክሲ ጠርቼ ሆስፒታል የሚደረግ ደህና ነኝ አሁን፣ ምንም አልልም። ሳሚ ከዚህች ክፉ የተሻለች ሴት ትገባዋለች። ዛሬ ምን ተገኝቶ ነው እባክህ ምግብ አቅራቢ የሆንከው? እስኪ ዛሬ የአባቴን ራስ ሰርቺ ሰርፕራይዝ አድርገው ብዬ ነዋ። እቺም ይሄን ሙያ ቀምሰህ ሁሌ ካልሰራ ማለት አይቀርም። እስቲ እናያለን አይደል? ምን ነው ሳሚ የማትችለው? አሁን ይሄን እራት ብለህ የተንበጫበጨ ነገር ታቀርብልኛለህ? እንግዲህ ሰላም ስለታመች ትንሽ ላግዛት ብዬ ነው። ኧረ
አገዝካት አይደል? ፈጣሪም ያለ እሷ ህይወት እንደሚከብድ ሊያሳየን ፈልጎ ይመስለኛል። ምን ሆንኩ ልጅ ደግሞ ትንሽ አሟት ነበር። አሁን ግን ደህና ነች። አረፍ በይ ትንሽ ተኝ ምናምን ብያት ነው። አሁን ደህና ነች። ውይ ጋሼ አስደነገጡኝ እኮ። ምን አለ በሩን እንኳን አንኳኩተው ቢገቡ። ቤቱ የኔ መሰለኝ የማንኳኳት ግዴታ አለብህ እያልሽኝ ነው? አይ ምን ሆንኩ ብለሽ ነው በዚህ ሰዓት ዘግተሽ የተኛሽ? ትንሽ ስላመመኝ እኮ ነው። ሳሚን እራት አዘጋጅልሻለሁ አንቺ ትንሽ ረፍት አድርጊ ብሎኝ ነው። ሴትዮ የጠየቅኩሽን ነገር እምቢ ብለሽ እዚህ የመተኛት መብት የለሽም። ተነሽና ምግብ ስጪ ወይ ደግሞ ምግብ ስሪልኝ። ሰውየው የሰራልኝ ምግብ እህልህን እንኳን አይደለም። ቤት ተነሽና ምግብ አዘጋጅ። እሺ ጋሼ። ሰላም ምን ነው አምሽ እንዴ? አይ አይደለም ደህና ነኝ። ግን አትሳቀቂ ነገር እንደውም ቼክ ማድረግ አይከፋም። ሐኪም ቤት ነኝ። አረ ደህና ነኝ እኮ ግን እንደቀድሙ ትንሽ ካመመኝ ብዬ ብቻዬን ደግሞ ባዶ ክፍል ውስጥ የሆነ ነገር እንዳሉን ብዬ ፈርቼ እኮ ነው። ልክ ነሽ። በቃ አንቺ እዚህ ተኚ፣ እኔ ፍራሽ አምጥቼ እተኛለሁ። አረ ችግር የለውም። ጉንፋን አይደል አይጋባብህ። ከጎኔ ብተኛ ቅር ይልሃል? አረ ችግር የለም። አመሰግናለሁ። እሺ ታዲያ ቤት በኩል ተኛ። ወፈለግሽው ቤት በኩል ይሻልሻል። እሺ ካመመኝ ብቀሰቅስ ቅር አይልህም አይደል እንዴ? እንደውም ካመመሽ ተሳቀሽ ሳቀሰቅሽኝ እንዳትተኝ። ግን ጥሩ ነህ ለሁሉም ታውቃለህ አይደል? ይላል። እንዴት እንደዚህ ልትችልሽ? በጣም ብዙ ምክንያቶች አሉ። እስቲ ከምክንያቶች አንዱን ንገሪኝ። ሩቅ ሳትሄድ እንኳን እኔን መመልከት ትችላለህ። የቤት ሰራተኛ ናት ብለህ እንኳን እኮ አልነገኝም። ከጎንህ ነው ያስተኛኸኝ። እንዴ ለምን ንቅሻለሁ? ሲጀምር አንተ የቢሮ ሰራተኛ ነህ፣ እኔ ደግሞ የቤት ሰራተኛ ነኝ። ልዩነታችን እኮ ግልጽ ነው። እንደዛ ነው የምታስቢው? ብዙዎች እንደዛ ነው የሚያስቡት። በጸባይም በመልክም እኮ እኛ መስሪያ ቤት ከሚሰሩ ሴቶች በምን ማታንሹ? አንድ ነገር ላስቸግር። አስቸግሪኝ። እቀፈኝ። እሺ ምን አባሽ እያደረግሽ ነው? በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው ቢላው? እባክሽን ዝቅ አድርጊው። እንዴት በቅርቡ ከማገባው ፍቅረኛ ጋር ብለሽ ትጋጃለሽ? እንደምታስቢው አይደለም ይሁን። እባክሽን ዝቅ አድርጊው፣ እንነጋገር እባክሽን። ኧረ ተነጋግረንማ መፍታት ስላልቻለች እንደምታስቢው አይደለም ይሁን እያልኩሽ ነው። ምንም የተፈጠረ ነገር የለም። ኧረ እባክሽ እና ተረት ተረት እየነገረ እንዲያስተኛሽ ነው ክፍሉ ድረስ አብረሽ የተጋደምሽ? ቁርስ ፍርፍር ሰርቼ ኪችን አስቀምጬልሻለሁ። ስራ አታብዢ፣ ምግብ በሰዓቱ ተመገቢ። ካመመሽ አስፈቅጄ መምጣት ስለምችል ደውይልኝ። በመጨረሻ ባልኩሽ ነገር ተስማምተሽ መሆን አለበት። ክፍሌ ድረስ ገብተሽ የጠበቅሽኝ ቆሹ ስለነበር እያጸዳሁኝ ነበር። እኔ ግርማ ቆሽሻለሁ ብዬሻለሁ እንዴ? አይ በዛው የሁሉም ክፍል እያጸዳሁ ስለነበር አብሬ ላጽዳ ብዬ ነው።
ሄሎ መጀመሪያ አልጋው ላይ ተቀራርበን ተኝተን ነበረ። መብራት ጠፍቶ ነበረ። ከዛ ግን የሆነ የማላውቀው ስሜት ነው የተሰማኝ። ከዛማ ተቀራረብንና እቅፍ ውስጥ ገብቼ የሆነ የማላውቀው ስሜት ውስጥ ገባሁ። ምን ይፈጠራል? ድንገት እኮ ነው ፍስስ ብዬ ጭልጥ ያለ እንቅልፍ ውስጥ የገባሁት። ቆይ አንዴ መልሼ እደውልልሻለሁ። ግቡ አይባልም እንዴ? ገባህ አይደል እንዴ? ለማንኛውም እንዴት ነሽ ዛሬ? ይሻላልሽ? ደህና ነኝ። ከትላንቱ ይሻለኛል። ምንም አይደል። እሺ በቃ ካመመሽ ኤኒ ታይም አንኳኪ፣ ምንም እንዳትሰቅቂ። እሺ ካመመኝ ቀሰቅሳለሁ። እሺ ደህና ደሪ። በቃ እሺ ደህና ደር። ካመመሽ ድንገት እዚህ ልደር እንዴ? አይ ድንገት ካመመሽ ብዬ እኮ ነው። ለማንኛውም በቃ አረ እሺ ና ሳሚ እዚህ ደር። እኔም እኮ ተሳቅቄ ነው እንዳላስቸግር ብዬ እንጂ ዛሬ ቀኑ ሙሉ እያዞረኝ ነበር የዋልኩት። የምን መሳቀቅ ነው? እንደውም የሚገርምሽ ነገር እንደ ትናንት ከፍታ ይቻላል። እኔም እኮ አንተ ጋር መጥቼ ለመተኛት ፈልጌ ነበር። እና ለምን ሀሳብሽን ቀየርሽ? አበዛሹ ብለህ እንዳታባረረኝ ነው። ትናንትና ጥሩ ሰው አላልሽኝ ነበር እንዴ? እና ለዛ አይደል እንዴ ጥሩ ሰው ስለሆንክ እዚህ ታማ ብቻዋን መተኛት የለባትም ብለህ የመጣኸው? ለአንቺ አስቤ ይመስልሻል? አይደለም። በነገራችን ላይ ምንሽም የቤት ሰራተኛ ይመስላል። ማለቴ እንዴት? አይ እንዲሁ ነው። ከዚህ ቤት የነበሩት የቤት ሰራተኞች እንዳንቺ አልነበሩ። እንዴት ነበሩ እነሱ? እርሱማ እንደራሳቸው። እኔስ? አንቺ ደግሞ እንደዚህ። እንዴት ማለት? አንድ ነገር ላስቸግርሽ? የፈለግከውን። ምነው ጋሼ በዚህ ሰዓት? አይ ቅድም የጀመርነውን ነገር ለመጨረስ ከዚህ ሰዓት ውጭ የተሻለ የለም ብዬ እኮ ነው። ማለት